አሁን ገና ተሸክሜ መግባቴ ነው እነዚህን ደብተሮች ማለት ነውና ምናልባት ትምህርት ቤት ልከፍት ምናምን የሚመስላችሁ ሰዎች ካላችሁ ተሳስታችኋል። ምናልባት ባለፈው ዕለት ተነጋግረን ነበረ ደብተሮች ገዝተን ለተማሪዎች ለመስጠት ምናምን እዚህ ላሉ ተማሪዎች በዛው ተነጋገርነው መሰረት ወዳጄ አጉማስ እና እኔ በመተባበር ስንት ደብተሮች ገዝተናል ማለት ነው? 60 ደርዘን ገዝተናል ማለት ነው። በነገራችን ላይ 100 ሉክ ነው። 100 ሉክ እንደዚህ እንደከሳች አላውቅም ነበር ነው ለምናገር ጠቅላላ ኳስ ተጫዋች አማራጭ የለም። ለማንኛውም ዘመናዊ የትምህርት ስርዓቱን ብጠላው ግን ተማሪዎች ሲቸገሩ ማየት እና ደግሞ እኔ ጋር ያሉ የሚሰሩ እረኞች ምናምን ነገረውኛል። ለምንድን ነው ትምህርት ያቆማችሁት ምናምን ስላቸው ደብተር የሚገዛልኝ አተን ምናምን የሚሉ ነገሮች በጣም ብዙ ሰምቻለሁና በጣም ብዙዎቻችሁ ትገነዘቡታላችሁ ብዬ አስባለሁ። የሰላም እጦቱ ምናምን በጣም ብዙ ሰዎችን አሳጥቷልና ለተማሪዎች ደብተር መግዛት ምናምን ቅንጦት እየሆነ መጥቷል። ስለዚህ 60 ደርዘን ገዝተን ቢያንስ ለ120 ተማሪ 6 ደብተር እና አንዳንድ እስክሪብቶ ለመስጠት አስበን ነው እነዚህን ደብተሮች የገዛ ነው ማለት ነው። እንደ እግዚአብሔር መልካም ፈቃድ እንግዲህ ገና ከጅማሬው ላበላቡናል። ልጆቹ ሲቀበሉ ምናምን አላሳይጋችሁም የተለመደ ስለሆነ ማለት ነው። ለማንኛውም ቃል በገባነው መሰረት ደብተሮችን ገዝተናል ማለት ነው። መግዛት የቻልነው ግን እስክሪብቶ ያው አንዳንድ ብቻ ነው። ወደፊት ያየን እንጨምር ይሆናል።